በመጀመሪያ ለቃለ ምልልስ ፈቃደኛ ስለሆኑ እጅግ አድርጌ አመሰግናለሁ። በእውነት ነው አሁን ለመላው ኢትዮጵያውያን እንዲሁም ከሀገር ውጭ ለሚገኙ በሙሉ የቀድሞ የኢትዮጵያ የጦር ጄኔራል ከሆኑት ታላቅ ጄኔራል ብርጋዴር ጄኔራል ውበቱ ጸጋዬ ህልፈተ ሕይወት የተሰማንን ሐዘን እየገለጽን እስቲ በመጀመሪያ ሙሉ ስሙትን ቢገልጹልን። እጅግ በጣም ሐዘኑ መሪር ይሰማናል። እኔ ሻለቃ ጀንበሬ የተሰማ እባላለሁ። የመከላከያና ፖሊስ ጀግኖች ቬተራንስ አሶሲዬሽን ዋና ስራ አስኪያጅ እንዲሁም የካራማራ አርበኞች ቤተሰብና ቬተራንስ ቤተሰብና ኃላፊነቱ የተወሰነ የቁጠባና ብድር መሰረታዊ የህብረት ስራ ማህበር ኮኦፕሬቲቭ ማለት ነው የዛ ሊቀመንበር ሆኜ እያገለገልኩ ነው። እነዚህ ሁለቱ ታላላቅ ድርጅቶች በእውነት ካራማራም የኢትዮጵያ ጀግንነትን ያሳየንበትና ሶማሌ ረግጠን ያወጣንበት ቦታ ነው። ከሁሉም በላይ ደግሞ ቬተራንስ ጀነራል መርዳሳ መቋቋሙ በኢትዮጵያ ትልቅ ታሪክ አለው፣ ትልቅ ቦታ አለው። ይሄ እንዲያድግ እንዲታወቅ አንድ ቬተራንስ ብቻ በኢትዮጵያ እንዲቋቋም አስፈላጊውን ነገር እየሰራ ስለሆነ ይህንን በቅርቡ እግዚአብሔር እውን ያደርጋል ብለን እግዚአብሔር የማሳት ጨምሮበት ይህን ሁሉ እንገልጻለን። እንግዲህ ከዚህ ጋር ተያይዞ በእውነት ብርጋዴር ጄኔራል ውበቱ ጸጋዬ እጅግ በቬተራንስ ውስጥም ከፍተኛ አስተዋጽኦ ያደረጉ ከሁሉም በላይ ደግሞ በመላ ኢትዮጵያ ያሉት የቀድሞ ሰራዊት አባላት በደርግ ዘመን የነበሩት በጠቅላላ ወደ አንድ እንዲመጡ ለጊዜው መብት እስኪከበር ድረስ ህብረት እንዲፈጥሩ ኮንሰርቲየም የምንለው በእንግሊዝኛ እንዲፈጥሩ በጣም ከፍተኛ አስተዋጽኦ ያደረጉ አመራር የሰጡ የሰበሰቡን አንድነታችን ያጠናከሩና አሁን ለደረስንበት ቦታ ያደረሱ ትልቅ ሰው ናቸው። ትልቅ መሪ ናቸው። ትልቅ ጀነራል ናቸው። ከሳቸው የምንማረው በጣም በጣም እጅግ ብዙ ጨዋነታቸው፣ አርአያቸው፣ ሁሉ ነገሮች በተለይ ከሁሉም በላይ ናቅፋ ግንባር ከፍተኛ ግንባር የሆነውን የአንድ ሀገር ሰራዊት የተሰለፈበትን ግንባር ይመሩ፣ ቀይ ባህርን ያስከበሩ፣ የባህር በራችንን ያስከበሩ፣ እነ ዳህላክ እና ኩራ ያሉ ደሴቶችን ባህር በርን ለጠላት ያሰጡ ከፍተኛ አመራር መስጠት በጥሩ ሁኔታ እዚህ ያደረሱ ስለሆኑ እጅግ እንኮራባቸዋለን። በዚህ በአሟሟታቸው ደግሞ እጅግ በጣም መሪ ሀገር ተሰምቶናል። ለቤተሰባቸውን መጽናናትን እግዚአብሔር ሁላችንም ወደዛው ዓለም ስለምንሄድ በሁሉም ነገር ግን ከእሳቸው የምንማረው በጣም ትልቅ ካሉት ጀነራሎች ሁሉ የላቀ በእውነት ምስጋና የሚገባቸው ብዙ ነገር የምንማርበት ናቸው። ወደ አሜሪካ ሲሄዱ ቼክአፕ ለመውሰድ ብለን ነው ገመትነው። እሳቸው ተሰናብተው ሄዱ። ማረፋቸውን ሲሰማ በእውነት ጥልቅ ሐዘን መሪር ሐዘን ተሰምቶናል እና ለቤተሰባቸው በተለይ ለልጃቸው ለእስክንድር መጽናናትን ይሰጥ። በሁሉም ነገር ደግሞ ያው ነገ ጠዋት ከአሜሪካ ሲመጡ አስከሬናቸውን ቦሌ ኤርፖርት ሄደን እንቀበላለን። ከዛም በጥሩ ሁኔታ ወደ ቤታቸው ይሸኛለን። እሁድ ጠዋት ደግሞ ተነጎዳ ማለት ነው በማርሽ ባንድ በክብር በጥሩ ሁኔታ ወደ ዘላለማዊ ማረፋቸው እንዲሄዱ አስፈላጊውን ዝግጅት አድርገናል። ከሁሉም የሚገርመኝ ዛሬ ጠዋት ወደ ቢሮአችን የመጡ የአንበሳ ክፍለ ጦር አባላት ነበሩ። እዛም አመራር ሰጥተዋል ጀነራል ውበቱ። እሳቸውን በማስታወስ ማህበራቸው ባነር አሰርተው መጥተው አሳይተው በትራንስ ቢሮ ተመካከረን ከህብረቱ ጋር ተመካከረን ምን መደረግ እንዳለበት ዝግጅት አድርገን ነገ ጠዋት ኤግዛክትሊ ከ1 ሰዓት ተኩል ጀምሮ ቦሌ ኤርፖርት እንጠብቃቸዋለን። ሁሉ ነገር አድርገን ማለት ነው። በጣም ሐዘን ይሰማናል። በጣም እናዝናለን። ትልቅ ሰው መጣ ነው። እንግዲህ እግዚአብሔር ከእሳቸው ጋር ይሁን፣ ነፍሳቸውን በገነት ያኑረው ነው የምንለው። አመሰግናለሁ። የኢትዮጵያ መከላከያና ፖሊስ ጀግኖች ቬተራን አሶሲዬሽን ዋና ስራ አስኪያጅ እንዲሁም የካራማራ አርበኞች ቬተራንስ ኃላፊነት የተወሰነ የገንዘብ ቁጠባና ብድር መሰረታዊ የህብረት ስራ ተቋም ደግሞ ዋና ሊቀመንበር ሆነው ታሪካዊ ስራ የሚሰሩት ሻለቃ ጀንበሬ የተሰማ ለሰጡን አስተያየት እጅግ አድርጌ እያመሰገንኩ፣ ነገር ግን የናደወዝ የፖለቲካ አዛዥ በነበሩበት ወቅት ስለ ብርጋዴር ጄኔራል ውበቱ ጸጋዬ ብዙ የሚያውቁት አለና እስቲ እንዴት ነው የሚገልጿቸው?